መርሃባ ጀማአ ሰላም ቤተሰብ እንዴት ናቸው? እንኳን ቻናሌ በሰላም መጣችሁ። ይህ ቻናል አረብኛን በአማርኛ የምንማማርበት ዩቲዩብ ቻናሌ ነው። በዛሬ ቪዲዮ እንግዲህ ይዤላችሁ የመጣሁት የአመቱን ወራቶች በአረብኛ ይዤላችሁ መጥቻለሁኝ። አብራችሁን ቆዩ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቀጥታ ወደ ትምህርታችን እንሄዳለን። ትምህርቱን ከመጀመራችን በፊት ግን ለቻናሌ አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። እንዲሁም እንድታበረታቱኝ ስል በትህትና ጠይቃችኋለሁኝ። እንግዲህ ወደ ትምህርታችን እንሄዳለን። የአመቱን ወራቶች በአረብኛ ነው ይዤላችሁ የመጣሁት። እንግዲህ ባይዘዌ በአረብኛ የአመቱ ወራቶች እንግሊዘኛውን ካወቃችሁ አረበኛው በጣም ቀላል ነው። ወራቶችን በእንግሊዘኛ ካወቃችኋቸው የአረብኛው ከእንግሊዝኛው ጋር በጣም ይቀራረባል። በኢትዮጵያ የመጀመሪያው ወር መስከረም ነው። በፈረንጆች ደግሞ የመጀመሪያው ወር ጥር ነው። ስለዚህ ከጥር ጀምረን እናያለን ማለት ነው። ጥር በእንግሊዝኛ ጃንዋሪ የምንለው በአረበኛ የናየር ይባላል። የካቲት በእንግሊዝኛ ፌብራዋሪ የምንለው በአረበኛ ፌብራየር ይባላል። ሶስተኛ መጋቢት በእንግሊዝኛ ማርች ብለን የምንጠራው በአረበኛ ማርስ ይባላል። አራተኛ ሚያዝያ አፕሪል ብለን በእንግሊዝኛ የምንጠራው በአረብኛ አፕሪል ይሉታል ማለት ነው። አምስተኛ ግንቦት ሜይ በእንግሊዝኛ ሜይ ብለን የምንጠራው በአረበኛ ማዩ ይባላል። ስድስተኛ ሰኔ በእንግሊዝኛ ጁን ብለን የምንጠራው በአረበኛ ዩንዩ ይባላል። ሰባተኛ ሐምሌ ጁላይ በእንግሊዝኛ ጁላይ ብለን የምንጠራው በአረበኛ የልዩ ይባላል ማለት ነው በአረበኛ። ስምንተኛ ነሐሴ ኦገስት በአረበኛ ኦገስቶስ ይባላል ማለት ነው። ዘጠነኛ መስከረም ሴፕቴምበር ብለን በእንግሊዝኛ የምንጠራው በአረበኛ ሰፕተምበር ይባላል ማለት ነው። ተመሳሳይ ትንሽ ነው የሚለያየው። አስረኛ ጥቅምት ኦክቶበር ብለን የምንጠራው በእንግሊዝኛ በአረብኛም ኦክቶበር ነው ተመሳሳይ ነው። አስረኛ ህዳር ኖቬምበር ብለን በእንግሊዝኛ የምንጠራው በአረበኛ ኖቨምበር ይባላል ማለት ነው። 12ኛ ታህሳስ ዲሴምበር በአረበኛ ዲሰምበር ይሉታል ማለት ነው። ተመሳሳይ ትንሽ ነው የሚለያየው ማለት ነው። እሺ እንግዲህ በዚህ መልኩ ካየናቸው እስኪ አሁን ደግሞ በፍጥነት ለማለት ሞክራለሁኝ። ጥር፣ የናየር፣ የካቲት፣ ፌብራየር፣ መጋቢት፣ ማርስ፣ ሚያዝያ፣ አፕሪል፣ ግንቦት፣ ማዩ፣ ሰኔ፣ የንዩ፣ ሐምሌ፣ የልዩ፣ ነሐሴ፣ ኦገስጦስ፣ መስከረም፣ ሰፕተምበር፣ ጥቅምት፣ ኦክቶበር፣ ህዳር፣ ኖቨምበር፣ ታህሳስ፣ ዲሰምበር እነዚህን ይመስላሉ ማለት ነው የአመቱ ወራቶች። እስኪ አሁን ደግሞ ምሳሌ እየሰጠን እናያቸው። አልጀው ባሪድ ፊ የናየር አልጀው ማለት አየሩ ማለት ነው። ባሪድ ማለት ቀዝቃዛ ቅዝቃዜ ማለት ነው። ፊ ማለት ላይ ውስጥ እንደማለት ነው። ፊ የናየር ማለት ደግሞ የናየር ማለት ጥር ማለት ነው። ቅድም እንዳየነው ጥር ማለት ነው። አልጀው ባሪድ ፊ የናየር ስንል ምን ማለታችን ነው? ጥር ላይ አየሩ ቀዝቃዛ ነው ያልነው። ጥር ላይ አየሩ ቀዝቃዛ ነው። እሺ ወደ ሁለተኛው ምሳሌ ስንሄድ አልጀው ሐር መራፊ ኦገስጦስ አልጀው ማለት እንግዲህ አየሩ ማለት ነው። ቅድም እንደነገርኳቸው ሐር ማለት ደግሞ ሙቀት ወይም ደግሞ ሙቅ እንደማለት ነው። መራ ደግሞ በጣም ማለት ነው። ፊ ኦገስጦስ ማለት ደግሞ ነሐሴ ላይ አየሩ በጣም ይሞቃል እያልን ነው። ነሐሴ ላይ አየሩ በጣም ይሞቃል እያልን ነው ማለት ነው። አሁን ደግሞ ወደ ሶስተኛው ምሳሌ እንሄዳለን።
المدرسة تفتح في سبتمبر. المدرسة تفتح في سبتمبر። المدرسة ማለት ትምህርት ቤቶች ማለት ነው። المدرسة ማለት ትምህርት ቤቶች ማለት ነው። ተፍታህ ማለት ደግሞ ይከፈታሉ። ፊ ሰፕተምበር ማለት ደግሞ መስከረም ላይ ትምህርት ቤቶች ይከፈታሉ እያለ ነው ማለት ነው። አልመድረስ ተፍታህ ፊ ሰፕተምበር እንላለን ማለት ነው። ትምህርት ቤቶች መስከረም ላይ ይከፈታሉ። ወደ አራተኛው ምሳሌ እንሄዳለን። አራተኛው ምሳሌ ሚላዲ ፊ የናየር። ሚላዲ ፊ የናየር። ሚላዲ ማለት እንግዲህ ልደት ነው። ፊ የናየር ማለት ደግሞ ጥር ላይ እያልኩ፣ ስለዚህ ምን እያለን ነው? ሚላዲ ፊ የናየር ስንል ልደቴ ጥር ላይ ነው እያለን ነው ማለት ነው። ልክ እናንተም ሚላዲ ፊ ብላቸው የተወለዳችሁበትን ወር ማስገባት ነው። አይ ሸሃር ሚላድኩም ኮሜንት ሴክሽን ላይ አስቀምጡልኝ እናንተም የተወለዳችሁበትን ወር። እኔ እንግዲህ አይ ሸሃር ሚላድኩም እያልኳችሁ ነው። እናንተ የተወለዳችሁበት ወር መቼ ነው እያልኳችሁ ነው። ኮሜንት ሴክሽን ላይ እጠብቃለሁ። አይ ሸሃር ሚላድኩም ሚላዲ ፊ ብላችሁ የተወለዳችሁበትን ወር ማስገባት። እሺ እንግዲህ አሁን ደግሞ ቀን፣ ሳምንት፣ ወር የሚባሉትን በአረበኛ እናያለን። ቀን ማለት ዮም ይባላል። ቀናት ከሆነ ደግሞ አያም ይባላል። ሳምንት ከሆነ እስቡ ይሆናል። ወር ከሆነ ሸሃር ይሆናል። ወራቶች ከሆኑ ደግሞ ሽሁር ይሆናል ማለት ነው። አመት ከሆነ ሰነ፣ አመታት ከሆነ ሰኒን ወይንም ደግሞ ሰነዋት ይባላል ማለት ነው። አመት። ሁለት ቀን ከሆነ ደግሞ ዮሜን ይሆናል። ሁለት ወር ከሆነ ደግሞ ሻህሬን እንላለን። ሁለት ሳምንት ከሆነ ደግሞ እስቡኢን እንላለን። ሁለት አመት ከሆነ ሰነቴን እንላለን ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። إن تعجبكم الفيديو لا تنسوا لايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.